ይሄንን ዩቲዩብ ቻናል እኔ ሰብስክራይቡን ለመስራት ስቀበል 70 ምናምን ሰብስክራይብ ነበረው። እኔ 1000 ሰብስክራይብ ሰርቼ በታማኝነት ለባለቤቱ አስረክቤያለሁ ማለት ነው። ሰብስክራይብ መስራት ብቻ ሳይሆን 4000 ሰዓት እኔ ነኝ በ9 ቀን ውስጥ ሰርቼ ያስረከብኳትኝ። ሰዓት መሰራቱ አይደለም ትልቁ ነገር። በአሁኑ ሰዓት ቻናሉ ገንዘብ የሚሰራ ዩቲዩብ ቻናል ነው። ሞኔታይዜሽን ተቀብሎት ዩቲዩብ ህጋዊነቱን ያረጋገጠለት ገንዘብ የሚሰራ ዩቲዩብ ቻናል ነው። እኔ ሰዓት ሰብስክራይብ እሰራለሁ፣ ግን መጀመሪያ ከማንም ጋራ ያልተነካካ ትክክለኛ ዩቲዩብ ቻናል ነው። እኔ ሰዓትም ይሁን ሰብስክራይብ የምሰራው እንዲሁም ደግሞ አስፈላጊ ከሆነ ሞኔታይዜሽን አድርጌ ለባለቤቱ የማስረክበው ማለት ነው። ኦኬ ያልተነካካ ስላችሁ እንዴት መሰላችሁ? ለሌላ ሰው ዩቲዩብ ቻናላችሁን ሰጣችሁ ያ ሰው ማስተካከል ሲያቅተው መስራት ሲያቅተው ወደኔ ብታመጡት እኔ ይሄንን ቻናል አልሰራም። መጀመሪያ ሌላ ሰው ነካክቷል። ሰው የነካካው ነገር ሌላ ሰው ጭምልቅልቅ ያደረገው ነገር እኔ እጄን አላስገባበትም፣ አይመለከተኝም። ኦኬ ዩቲዩብ ቻናላችሁ ሰዓትና ሰብስክራይብ በዩቲዩብን መስፈርት አሟልታችሁ ቻናላችሁን አፕላይ ማድረግ የማታውቁ ከሆነ ወደኔ መምጣት ትችላላችሁ። ይሄም ግን ሌላ ሰው ሞክሮትኝ ያ ሰው ሲያቅተው ሲቀር ወደኔ ብታመጡት እኔ አልቀበልም። ሌላ ሰው ቻናላችሁ ሞኔታይዜሽን እንዲያደርግላችሁ ወይም አፕላይ እንዲያደርግላችሁ ሰጣችሁት አፕላይ ሳያደርግላችሁ ሲቀር ወይም ሳይቀበላችሁ ሲቀር ይግባኝ ጠይቁ ቢላችሁ ዩቲዩብ ያ ሰው መጠየቅ አቅቶትኝ ወደኔ ብታመጡት እኔ ይግባኝ አልጠይቅም። ከማንም ጋራ ያልተነካካ ቻናል ኦሪጂናል ቻናል ብቻ ነው የምሰራው ማለት ነው። ሲቀጥል እዚህ ጋራ ዩቲዩብ ቻናል ክፈችልኝ ብላችሁ የምትመጡ ሰዎች እኔ ዩቲዩብ ቻናል ከፍቼ አስተካክዬ ለመስጠት 100 ድርሃም አስከፍላለሁ። ኦኬ ስልኬ ቫዩ ላይ ያለላችሁ በዚህ የምትስማሙ ብቻ መታችሁ አናግሩኝ። ከፍቼ አስተካክዬ ሰጣችኋለሁ። ሰብስክራይብ የምትፈልጉ ሰዓት የምትፈልጉ ዩቲዩብ ቻናላችሁ አፕላይ እንድናደርግላችሁ የምትፈልጉ ወደኛ ጎራ ማለት ትችላላችሁ። ዩቲዩብ ከፍቼ አስተካክዬ ለመስጠት የዱባይ 100 ድርሃም አስከፍላለሁ። መታነቅ የሚፈልግ ገመድ ጎሮሮ ላይ አድርጎ ሲጥ ማለት ይችላል። ሰላም